የኢትዮጵያን አየር ኃይል ህግን የቀየረው አስገራሚው ሩሲያ ሰራሹ ኤስ400 እና ከእስራኤል ለኢትዮጵያ የተላከው የሰማይ ጋሻ ኢትዮጵያ ታፍራና ተከብራ እንድትኖር የሚያስችሏትን የሩሲያ ስሪት የሆኑ እጅግ ዘመናዊ የአየር መከላከያ ዘዴዎችን በአራቱም ማዕዘን ጠምዳለች። ለብዙ ዘመናት ኢትዮጵያ ማለት በመሬት ጦርነት ጥበቧ በታሪካዊ የድል አድራጊነቷ የምትታወቅ ሀገር ነበረች። የቅድመ አያቶቻችን ጋሻና ጦር ለሉዓላዊነት ዘብ ሲቆሙ ስጋት የሚመጣው ሰው ከሰው ጋር በሚዋጋበት የድንበር መስመር ነበር። ዛሬ ግን ያ ታሪክ አልቋል። የጦርነቱ ህግጋትን ፈርሷል። የመከላከያ ስፍራውም ከሜዳ ወደ ሰማይ ከፍ ብሏል። አደጋው በሰዓት በሺዎች የሚቆጠሩ ኪሎ ሜትሮችን በዝምታ አቋርጦ ሳይታይ መጥቶ የልብ ምታችንን በአንድ ሰከንድ ውስጥ ሊያቆምም ይችላል። ይህ አዲስ የአደጋ ዘመን ነው። ኢትዮጵያ ይህንን ማዕበል በድሮ ዘመን በምትታወቅበት በቆዳ በተለበጠው ጋሻ ፈጽሞ መመከት አትችልም። አሁን ላይ የታላላቅ ፕሮጀክቶች መሪ ሀገር የሆነችው ሀገራችን ኢትዮጵያ የጥበቃ አቅሟን ዘመኑ ባፈራቸው የአየር መከላከያ ሲስተሞች ሰማዩን አጥራለች። የማይደፈር ጋሻ ያላት ሀገርም ሆናለች። የሀገሪቱ የብልጽግና ህልሞች ዋጋ አላቸው። ግድቡ የሀገሪቱ የደም ስር ነው። አዳዲስ ፋብሪካዎች የብልጽግናችን መሰረቶች ናቸው። እነዚህ ሁሉ የሽብርተኞችና የክልላዊ ግጭቶች ቀዳሚ ኢላማዎች ሊሆኑ ይችላሉና እነዚህን ንብረቶች ለመጠበቅ ጥርጣሬ የሌለው የሰማይ ጋሻ ያስፈልጋል። ኢትዮጵያ ከፍተኛ ወጪን አውጥታ የዓለምን የጦር መሳሪያ ሚዛን የለወጡትን የሩሲያ ስሪት የሆኑ እጅግ ገዳይ ቴክኖሎጂዎችን በማሰማራት ሰማያችን ተዘግቷል፣ ሉዓላዊነታችን የማይደፈር ነው የሚል ግልጽና የማይሻር መልእክት ለዓለም አስተላልፋለች። አገሪቱ ታፍራና ተከብራ እንድትኖር የሚያስችሏትን የሩሲያ ስሪት የሆኑ እጅግ ዘመናዊ የአየር መከላከያ ዘዴዎችን በአራቱም ማዕዘን ጠምዳለች። እነዚህ መሳሪያዎች ምንድናቸው? የመምታት አቅማቸውስ እስከ የት ነው? ለምን በብዛት የሩሲያ ስሪትስ ተመረጠ? ይህ አዲስ የኢትዮጵያ ወታደራዊ አቅም በአፍሪካ ቀንድ ውስጥ የኃይል ሚዛኑን እንዴት ሙሉ በሙሉ እንደለወጠ እንመለከታለን። ኢትዮጵያ ከፍተኛ የፋይናንስ ወጪን አውጥታ ወደዚህ ደረጃ የቴክኖሎጂ የበላይነት የገባችው ዝም ብላ አይደለም። 3 ቁልፍ ስትራቴጂካዊ ምክንያቶች ከዚህ ውሳኔ ጀርባ አሉ። እነሱም አንደኛው የህዳሴ ግድብን መጠበቅ ነው። የህዳሴው ግድብ የኢትዮጵያ ብሔራዊ ኩራት፣ የኢኮኖሚ ልብና የመጪው ዘመን የኃይል ማዕከል ነው። ከማንኛውም የአየር ላይ ጥቃት በተለይም የረጅም ርቀት ሚሳኤል ጥቃት ፍጹም ጥበቃ ይሻል። ሁለተኛው ደግሞ ጎረቤት ሀገራት ዘመናዊ የጦር አውሮፕላኖችንና ድሮኖችን በመታጠቅ ላይ ናቸው። ኢትዮጵያ ሰማያዋን የትኛውም ሀገር ያለምንም ፍርሃት ሊጥስባት የማይችል ኖጎ ዞን ማድረግ አስፈልጓታል። ሶስተኛ የዋና ዋና ከተማዎች ደህንነት ነው። እንደ አዲስ አበባ ያሉ ቁልፍ የፖለቲካና የኢኮኖሚ ማዕከላት ከፍተኛ ጥበቃ ያስፈልጋቸዋል። ስለሆነም እነዚህን ስጋቶች ለመቋቋም ኢትዮጵያ የመረጠችው ዘዴ ባለ 3 ደረጃ የመከላከያ ቀለበት መፍጠር ነው። ይህ ማለትም አንድ ጠላት ኢላማን ለመምታት 3 የተለያዩ የአየር መከላከያ ጋሻዎችን ማለፍ ግድ ይሆንበታል ማለት ነው። ከነዚህም መካከል የአየር ኃይሎችን ህግ የቀየረው አስገራሚው ሩሲያ ሰራሹ ኤስ400 ጋሻ ይገኛል። ይህ ስርዓት በአፍሪካ ቀንድ ውስጥ ኢትዮጵያን የአየር የበላይነት ባለቤት ያደረጋትም ነው። የኔቶ ቅዠት በመባል የሚታወቀው ኤስ400 የአየር መከላከያ ስርዓት ተራ የጦር መሳሪያ ሳይሆን የጦርነትን ስልት የሚቀይር የአውሮፕላን ዘመንን የሚፈታተን የቴክኖሎጂ አውሬ ነው። የኤስ400 ትልቁ አስገራሚ እውነታ የሚጀምረው ከስሙ ነው። በስሙ ውስጥ ያለው 400 የሚለው ቁጥር የጦርነቱን መርህ ሙሉ በሙሉ ይለውጠዋል። ኤስ400 እስከ 400 ኪሎ ሜትር ርቀት ላይ ያለን ኢላማ ማውደም ይችላል። ይህ ማለትም ይህ ስርዓት በአንድ የሀገሪቱ ማዕከል ላይ ተሰማርቶ ከ250,000 ስኩዌር ኪሎ ሜትር በላይ የሆነውን የሰማይ ክልል መቆጣጠር ይችላል። በዚህ ክልል ውስጥ የሚበር ማንኛውም የጠላት ጀት፣ ድሮን ወይንም ሚሳኤል ራሱን ከኢላማነት ነፃ ማድረግ አይችልም። ይህ ማለትም አንድ ሀገር በኤስ400 የተጠበቀች ከሆነ ማንም የአየር ኃይል ወደዚያ ክልል መቅረብም ሆነ መግባት አይችልም ማለት ነው። ሌላው ኤስ400 የከፍታ አድማሱ
ከምድር እስከ 30 ኪሎ ሜትር ይደርሳል። ይህ ማለት የተለመዱ ተዋጊ ጀቶች ከሚበሩበት ከፍታ አልፎ ከምድር አጠገብ ባለው የጠፈር ክልል ውስጥ የሚመጡ ታክቲካዊ ባሊስቲክ ሚሳኤሎችን እንኳን የማጥፋት ብቃት አለው። የኤስ-400 እውነተኛ ኃይል የሚመጣው ከሚሳኤሎቹ ሳይሆን ከአእምሮ ነው። እጅግ ኃይለኛ በሆነ የራዳርና የትዕዛዝ ማዕከል የተደገፈ በመሆኑ የጦርነትን ትዕይንት በአንድ ጊዜ መቆጣጠር ችሎታ አለው። የኤስ-400 ራዳር እስከ 100 ኢላማዎችን በአንድ ጊዜ መከታተል አቅም አለው። ከነዚህም ውስጥ ደግሞ እስከ 36 ኢላማዎችን በአንድ ጊዜ መምታት ችሎታ አለው። ይህ ማለት የአንድ ሙሉ አየር ኃይል ጥቃት ቢመጣ እንኳን ኤስ-400 ብቻውን ተሰማርቶ የሰማዩን ትዕይንት ማጥራት ይችላል። የኤስ-400 ዋነኛ አስገራሚ ኃይል የሚገኘው 4 አይነት የተለያዩ ሚሳኤሎችን በመጠቀሙ ነው። ይህ ሲስተም በአንድ ባትሪ ብቻ እስከ 36 የሚደርሱ ኢላማዎችን በአንድ ጊዜ መከታተልና የመምታት አቅም አለው። ከእነዚህ ሚሳኤሎች መካከል በረዥም ርቀት የሚተኮሰው ሚሳኤል እስከ 400 ኪሎ ሜትር ርቀት ላይ የሚገኝ ኢላማ ላይ መድረስ ይችላል። ይህ ማለትም የአየር ክልሉ ከመጣሱ በፊትም እንኳ የጠላት አውሮፕላንን ወይንም ሚሳኤልን መምታት ይችላል። በንድፈ ሐሳብ ኤስ-400 ከቀላል ድሮን እስከ ክሩዝ ሚሳኤሎች ከታክቲካል ባሊስቲክ ሚሳኤሎች እስከ 5ኛ ትውልድ ድብቅ አሊያም ስቴልዝ ተዋጊ ጀቶች ድረስ ሁሉንም አይነት የአየር ስጋቶች መከላከል እንደሚችል ሩሲያ ትናገራለች። የኤስ-400 ዝና በዓለም አቀፍ የጦር መሳሪያ ገበያ ላይ ትልቅ መናወጥን ፈጥሯል። ሲስተሙን ለመግዛት ከወሰኑት ዋና ዋና ሀገሮች መካከል ቻይና፣ ህንድና በተለይም የኔቶ አባል ሀገር የሆነችው ቱርክ ትገኝበታለች። የቱርክ ውሳኔ ትልቁን ፖለቲካዊ ውዝግብ አስነስቶም ነበር። አሜሪካን በማስቆጣት ቱርክን ከአሜሪካ ኤፍ-35 ጀት ፕሮግራም እንድትባረር እስከ መድረስ ደርሷል። ይህ ያሳየው ኤስ-400ን መግዛት ከወታደራዊ ግዥ በላይ መሆኑን ነው። ሲስተሙ የሀገራትን ገለልተኛ የውጭ ግንኙነትና የሉዓላዊ ውሳኔ ምልክት ሆኗል። ያም ሆነ ኤስ-400 በዓለም ላይ ካሉ በጣም ኃይለኛና ስማቸው ከፍ ካሉት የአየር መከላከያ ሲስተሞች አንዱ ሆኖ ቆይቷል። ምክንያቱም ኤስ-400 የነጻነት ምልክት ነው። አንድ ሀገር የኤስ-400 ባለቤት ሲሆን ሰማዩን ከማንኛውም ውጫዊ ኃይል ጣልቃ ገብነት ነፃ ያደርጋል። ኢትዮጵያ በሁለተኛ ደረጃ የታጠቀችው ስፓይደር ኤምአር ነው። የኢትዮጵያ የዘመናት ሰማይ ጠባቂ ይሰኛል። የዛሬው ጦርነት ከጥንቱ የጋሻና ጦር ውጊያ በእጅጉ የተለየ ነው። አደጋውም በሰዓት በመቶዎች የሚቆጠሩ ኪሎ ሜትሮችን አቋርጦ በዘመናዊ አውሮፕላኖች፣ ገዳይ ድሮኖችና ሚሳኤሎች አማካኝነት ከሰማይ ይመጣል። የኢትዮጵያ ወሳኝ ሀብቶች በተለይም የታላቁ ህዳሴ ግድብ ከእንደዚህ አይነት የሰማይ ጥቃት ጥበቃ ያስፈልጋቸዋል። ይህንን ዘመናዊ ስጋት ለመመከት ኢትዮጵያ እጅግ ዘመናዊና ውጤታማ ከሆኑት የአየር መከላከያ ሲስተሞች አንዱ የሆነውን እስራኤል ሰራሽ የሆነውን ስፓይደር ኤምአር ስርዓት ታጥቃለች። ይህ ስርዓት የኢትዮጵያን አየር ክልል ጥብቅ የጥበቃ ቀጠና በማድረግ የሉዓላዊነትን ትርጉም ወደ ሰማይ ከፍ ያደርገዋል። ስፓይደር ኤምአርን በዓለም የጦር መሳሪያ ገበያ ልዩ የሚያደርገው ባለ ሁለት የጦር ራስ ገዳይ ኃይሉ ነው። ስርዓቱ በአንድ ጊዜ ሁለት የተለያየ ቴክኖሎጂ ያላቸውን ሚሳኤሎች በመጠቀም ኢላማውን በሁለት ደረጃ ያጠፋል። አንደኛው የደርቢ ሚሳኤል ይሰኛል። ይህ የራሱ ራዳር ስላለው በረዥም ርቀት ላይ የሚመጡ ትላልቅ ጀቶችን በብቃት ይመታል። ሁለተኛው ደግሞ ፓይተን 5 የሚል ሚሳኤል ሲሆን በዓለም ላይ እጅግ ዘመናዊ የሆነና በተገጠመለት ካሜራ ሚሳኤሎችንና ተዋጊ ጀቶችን ይለያል። ይህ ካልሆነ ደግሞ ከሚሳኤሎችና ከጦር ጀቶች ሙቀትን በማነፍነፍ የገቡበት ገብቶ ጥቃት ይፈጽማል። ይህ ማለት ጠላት በአውሮፕላኑ የሚያደርገው ማንኛውም የመሸሽ እንቅስቃሴ ቢኖርም እንኳን ፓይተን 5 በምስልና በሙቀት ለይቶ ስለሚያየው ምንም የማምለጫ መንገድ የለውም። ይህ ጥምር ኃይል ስፓይደር ኤምአርን እጅግ ዘመናዊና እምነት የሚጣልበት የአየር መከላከያ ጋሻ ያደርገዋል። በሶስተኛ ደረጃ ሀገራችን ኢትዮጵያ የታጠቀችው ደግሞ የቅርብ ጠባቂውና የድሮኖች ገዳይ የተሰኘውን ፓንሲር ኤስ2 ነው። ፓንሲር ኤስ2 የተሰኘው የሩሲያ አየር መከላከያ ሲስተም በዓለም ዙሪያ ባሉ ዘመናዊ ጦርነቶች ውስጥ ትልቅ ስፍራን የያዘ ነው። እንደ ኤስ-400 ካሉ የረጅም ርቀት ሲስተሞች በተቃራኒ ፓንሲር የሚሰራው የቅርብ ጥበቃ ሆኖ ነው።
ይህ ሲስተም በአጭርና በመካከለኛ ርቀት ላይ የሚመጡ ስጋቶችን ለመቋቋም የተነደፈ ሲሆን እንደ ክሩዝ ሚሳኤሎች፣ ትክክለኛ መሪ ያላቸው ቦምቦችና በተለይም በቅርብ ጊዜ እየተስፋፋ ለመጣው የድሮኖች ጥቃት ምላሽ ለመስጠት እጅግ በጣም አስፈላጊ ነው። የፓንሲር ኤስ2 አስደናቂው ኃይል የሚመነጨው ሚሳኤልና መድፍን በአንድ ላይ መጠቀሙ ነው። ሲስተሙ ሁለት አይነት የመከላከያ ሽፋኖችን ይሰጣል። አንደኛ ለአጭር እስከ መካከለኛ ርቀት የሚረዝሙ 12 ያህል ሚሳኤሎችን ይዟል። እነዚህ ሚሳኤሎች እስከ 20 ኪሎ ሜትር ርቀት ላይ የሚገኝ ኢላማን በከፍተኛ ፍጥነት ተከትለው ማጥፋት ይችላሉ። ሁለተኛ የቅርብ ርቀት ላይ ያሉ ስጋቶችን ለመቋቋም ሲሆን ሁለት ኃይለኛ 30 ሚሜ የሆኑ አውቶማቲክ መድፎችን ታጥቋል። እነዚህ መድፎች በሰዓት በሺዎች የሚቆጠሩ ጥይቶችን በመተኮስ በዝቅተኛ ደረጃ የሚበሩና በራዳር ለመለየት የሚያስቸግሩ ድሮኖችንና ሄሊኮፕተሮችን በቅርበት የመደምሰስ አቅም አላቸው። ይህ ጥምረት ፓንሲር ኤስ2ን በአየር ላይ ያለውን ማንኛውንም አይነት ፍርስራሽ የማጽዳት ችሎታ ይሰጠዋል። ፓንሲር ኤስ2 በጦርነት ስልት ውስጥ ያለው ሚና በዋናነት ወሳኝ ስፍራዎችን ለመጠበቅ ነው። እንደ አውሮፕላን ማረፊያዎች፣ የትዕዛዝ ማዕከላት፣ ወታደራዊ መሰረቶችና እንደ ኤስ400 ያሉ የረጅም ርቀት ሚሳኤል ስርዓቶችን ከድንገተኛ ጥቃት ለመከላከል ተሰማርቷል። ለምሳሌ ኢትዮጵያ በታላቁ ህዳሴ ግድብ አካባቢ በማሰማራት ግድቡ ከቅርብ ርቀት ሊሰነዘር ከሚችል የድሮን ወይንም የሽብርተኝነት ጥቃት የጸዳ መሆኑን ታረጋግጥበታለች። የፓንሲር ከፍተኛ ተንቀሳቃሽነትና ፈጣን ምላሽ የመስጠት ችሎታው ከጦር ሜዳ ጋር በፍጥነት የመላመድና የቅርብ የአየር ክልልን የማስከበር አቅሙ በዓለም ዙሪያ በርካታ ሀገሮች እምነት የጣሉበት ወሳኝ አየር መከላከያ ስርዓት አድርጎታል። እንግዲህ ሁሉንም አይተናል። የኢትዮጵያ የሰማይ ታሪክ ዛሬ ተጽፎ አልቋል። ካሁን በኋላ ሀገሪቱ በታላቁ የህዳሴ ግድብ ላይ በሚንጠለጠል ፍርሃት ወይንም በዋና ከተማዎች ደህንነት ላይ በሚሰነዘር ስጋት የምትኖርበት ጊዜ አብቅቷል። በፓንሲር ኤስ2 የቅርብ ጥበቃና በስፓይደር የማረሩ ቅይታ የተፈጠረው ባለብዙ ንብርብር ጋሻ የሉዓላዊነታችንን ድንበር ወደ ሰማይ ከፍታ ወስዷል። የኢትዮጵያ ትልቁ ጥበቃ መሬት ላይ ያለው ጦር ሳይሆን በቴክኖሎጂ የታገዘ የብሔራዊ ኩራት ነው። አሁን የተዘረጋው ዘመናዊ የአየር መከላከያ ሰንሰለት የዛሬን ስጋት ከመመከት ባሻገር ለነገው ትውልድ ትልቅ ዋስትና የሚሰጥ የልማት ዋልታ ነው። ይህ የጦር መሳሪያ ግዥ ብቻ ሳይሆን ኢትዮጵያ የወሰደችው የሉዓላዊነት የመጨረሻ እርምጃ ነው። ማንኛውም ኃይል በኢትዮጵያ ሰማይ ላይ የጥቃት እርምጃ ለመውሰድ ከማሰቡ በፊት እጅግ አስፈሪ የሆኑ ሚሳኤሎችንና መድፎችን የያዘ የማይበገር ጋሻ መኖሩን ማሰብ ግድ ይሆንበታል። የኢትዮጵያ የሰማይ ጋሻ መዘርጋት ማለት አፍሪካዊት ኃይል በቴክኖሎጂ ትከሻዋን ቀና አድርጋለች ማለት ነው። እኛም እዚህ ላይ ጨረስን።